ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች በዛሬው ቪዲዮአችን ፍሪ የምትጠቀሙበት ቪዛ ካርድ አልሰራ ካላችሁ እንዲሁም ደግሞ እንቢ ካላችሁ እያስቸገራችሁ ካለ ይህንን ፕላትፎርም በመጠቀም ብቻ በቀላሉ ቪዛ ካርድን አውጥታችሁ መጠቀም የምትችሉበት ፕላትፎርም ነው ማለት ነው። በዛሬው ቪዲዮአችን ይሄ ለአጠቃቀም ምቹ የሆነው ቪዛ ካርድ እንዴት አድርጋችሁ መክፈት እንደምትችሉ እንዲሁም ደግሞ እንዴት አድርጋችሁ ኦርደር ማድረግ እንደምትችሉ በዛሬው ቪዲዮአችን ማሳያችሁ ይሆናል ማለት ነው። ቪዛ ካርዱን ለመጠቀም ወይንም ደግሞ ሳይን አፕ ለማድረግ ከፈለጋችሁ እቺኛዋን እንዴት ነኩታላችሁ። ከዚህ በፊት ግን ሳይን ኢን ካደረጋችሁ ቀጥታ አይነት ነክቷላችሁ ማለት ነው። እኔ እንግዲህ ሳይን አፕ እያደረግኩኝ ላሳያችሁና ከዛም በኋላ እንዴት አድርጋችሁ መጠቀም እንደምትችሉ በዛሬው ቪዲዮአችን ሙሉ ስቴፕ ባይ ስቴፕ ማሳያችሁ ይሆናል። ነገር ግን ይህን ቪዲዮ ከመጀመራችሁ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ማድረግ ቪዲዮ መጀመራችሁ እንዳትረሱ ማለት ነው። አሁን ወደ ቪዲዮ እናልፋለን። ፕላትፎርሙን ሊንክ ከታች ዲስክሪፕሽን ቦክስ ላይ ማስቀምጥላችሁ ይሆናል። በቀጥታ እንደዚህ አይነት ኢንተርፌስ ያስገባችኋል ማለት ነው። ከዛም በኋላ ኢሜይላችሁን ትመርጡለታላችሁ። ከዛም በኋላ ከመረጣችሁለት በኋላ በቀጥታ ሳይን አፕ ማድረግ ትችላላችሁ ማለት ነው። ከዛም እንደምትመለከቱት በጉግል እንደዚህ አድርጋችሁ ከጨረሳችሁ በኋላ እንደምትመለከቱት ኢንተርፌሱ ይህንን ይመስላል ማለት ነው። እነዚህ ቪዛ ካርዶች ፔመንት ያላቸው ቪዛ ካርዶች ስለሆኑ አሴ ባካፕ እንድትይዙ ሪከመንድ አድርጋችኋለሁ። ከዛም ባለፈ ፍሪ የምትጠቀሟቸው ቪዛ ካርዶች እምቢ እያለ ወይም ደግሞ እያስቸገራችሁ ካለ እዚህ ላይ አሴ ባካፕ ይዛችሁ እነዚህን ቪዛ ካርዶች ብትጠቀሙ በጣም የተሻለ እና አሪፍ ነው ብዬ ሪከመንድ አድርጋችኋለሁ ማለት ነው። ከዛም በቀጥታ ካርዱን መውሰድ ከፈለጋችሁ እችኛዋን አንዴ ትነኩትና በቀጥታ ወደዚህ ትገባላችሁ ማለት ነው። እንደምትመለከቱት የተለያዩ አማራጮች አሉ። ከፈለጋችሁ ዊክሊ መንዝሊ ማለት ነው። እኔ እንግዲህ ሪከመንድ የማደርጋችሁ ዊክሊ ቢሆን የተሻለ ነው ማለት ነው። ማዘዝ የምትፈልጉትን እቃ በቀጥታ በአንድ ሳምንት ውስጥ ብቻ እንትን ማለት ትችላላችሁ ማለት ነው። ከዛም ባለፈ ደግሞ ወደታች ወርድ ስትሉ ማስተር ካርድም አላቸው። ከዛም ባለፈ ደግሞ እንደምትመለከቱት በቪዛ ካርድም አለ ማለት ነው። ቪዛ ካርድን መጠቀም ትችላላችሁ ለቲክቶክ፣ ለፌስቡክ እንዲሁም ደግሞ ለጉግል አካውንታችሁ መጠቀም ትችላላችሁ ማለት ነው። በጣም የሚገርም ፕላትፎርም ነው ማለት ነው። ከዛም ባለፈ ደግሞ እንደዚህ ማድረግ ትችላላችሁ። ማስተር ካርድ ነው እኔ እንግዲህ እያሳያችሁ ያለሁት። ከዛም ባለፈ እዚህ ጋር ማስገባት የምትፈልጉትን የብር መጠን እዚህ ጋር ታስገባላችሁ ማለት ነው። ለምሳሌ $10 ማስገባት ከፈለጋችሁ ፊው ምናምን አጠቃላይ ተደምሮ $18 ነው ማስገባት ያለባችሁ ማለት ነው። ምክንያቱም ማስተር ካርዱን ወይንም ደግሞ ካርዱን መግዛት የምትችሉት $7 ነው ማለት ነው። እዚህ ጋር እንደምትመለከቱት ለአንድ ሳምንት የሚያገለግል ማስተር ካርድ ይሰጣችኋል ማለት ነው። እሱም $7 ነው ማለት ነው። ለአንድ ወር ደግሞ የምትጠቀሙት ከሆነ ደግሞ $16 ፊ ያስከፍላችኋል ማለት ነው። ወደታች ወረድ ብላችሁ ብቻ ፍሪ የምትጠቀሙት እምቢ ካላችሁ ወይንም ደግሞ አብዛኞቹ ሰዎች የሚያውቁት የባይቢትን ነው እና ባይቢት የሚያስቸግራችሁ ከሆነ በቀጥታ እዚህ ፕላትፎርም ላይ ገብታችሁ ብቻ በቀላሉ መሳተፍ ትችላላችሁ። $18 አጠቃላይ ያስከፍላችኋል ማለት ነው። ወደታች ወረድ ትላላችሁ። ከዛም በቀጥታችን አንዴት ነኩትና ኮንቲኒው የምትለውን ትነኩታላችሁ ማለት ነው። እንደምትመለከቱት በቀጥታ እንደዚህ ሎድ ያደርግላችሁና ወደዚህ ኢንተርፌስ ያስገባችኋል ማለት ነው። እዚህ ጋር እንደምትመለከቱት ቬሪፋይ አድርጎ ነው የሚላችሁ። ቬሪፋይ ለማድረግ ደግሞ ከፈለጋችሁ ናሽናል አይዲ እንዲሁም ደግሞ መንጃ ፍቃድ፣ ፓስፖርት መጠቀም ትችላላችሁ ማለት ነው። ካንትሪያችሁን ደግሞ ወይንም ደግሞ የምትኖሩበትን ሀገር እንደዚህ ራሱ ያስቀምጥላችኋል። እኔ እንግዲህ በናሽናል አይዲ ነው እንትን የምለው ማለት ነው። ከዛም በኋላ እዚህ ጋር እንደምትመለከቱት ፍሮንት ሳይድ እና ባክ ሳይድ አለ ማለት ነው። እዚህ ጋር ታስገቡለታላችሁ ማለት ነው። እንደዚህ አስገብታችሁ ከጨርሳችሁ በኋላ ኮንቲኒው የሚለውን ነው የምትነኩት ማለት ነው። ከዛም በኋላ እንግዲህ እዚህ ጋር ያሉትን ነገሮች ፌስ ቬሪፊኬሽን እና ምናምን እንዳለ ሁሉንም መጨረስ አለባችሁ ማለት ነው። እነዚህን በሙሉ መጨረስ ትችላላችሁ ማለት ነው። ከዛም በኋላ እንደምትመለከቱት ቪዛ ይሰጣችኋል ማለት ነው። ያንንም ቪዛ ወይንም ደግሞ ማስተር ካርድ በቀላሉ መጠቀም ትችላላችሁ ማለት ነው። ከዛም ባለፈ ደግሞ እንደምትመለከቱት ቶፕ አፕ የምትላለች ማለት ነው። ቶፕ አፕ የሚለውን ቬሪፋይ ካደረጋችሁ በኋላ በቀጥታ ወደዚህ ትገባላችሁ። ከፈለጋችሁ በቲአርሲ20 አድሬስ እንዲሁም ደግሞ በኢቴሪየም፣ በቢትኮይን በፈለጋችሁት አማራጭ እዚህ ላይ ማስገባት ትችላላችሁ ማለት ነው። ቪዛ ካርዳችሁን ለመጠቀም እዚህ ጋር እንደምትመለከቱት የፈለጋችሁትን ማስገባት ትችላላችሁ። ከዛም ባለፈ ደግሞ እዚህ ጋር ሰፖርት የምትላለች ማለት ነው። ከስተመር ሰፖርት ደግሞ በቴሌግራም ቻናልም እንዲሁም ደግሞ በዋትሳፕም ሄዳችሁ ማናገር ትችላላችሁ ማለት ነው። በጣም ፈጣንና እንዲሁም ደግሞ በጣም አክቲቮች ናቸው ማለት ነው። ይህንን ቪዛ ካርድ አሴ ባካፕ ይዛችሁ በጣም ብትጠቀሙበት የተሻለና አሪፍ አማራጭ ነው ማለት ነው። ከዛም ባለፈ እዚህ ጋር ሪዋርዶችም አሉ። ሪዋርዶችን መጠቀም ከፈለጋችሁ እንደምትመለከቱት ዲኖካሽ ባካፕ የምትለውን በመጠቀም ብቻ በቀጥታ ሪዋርዶችን ማግኘት ትችላላችሁ ማለት ነው። እንዲሁም ደግሞ በጣም ለየትና ተመራጭ የሚያደርገው ነገር ቢኖር ደግሞ ወደታች ወረድ ስትሉ
እዚህ ጋር ለምሳሌ 3% ካሽ ባክ አላቸው ማለት ነው። ይሄ ማለት ደግሞ ለምሳሌ $100 እቃ ካዘዛችሁ 3% ማለት ወደ $3 አካባቢ ይመለስላችኋል፣ ተመላሽ ይሆናል ማለት ነው። ዲስካውንት ይኖረዋል። እንግዲህ እንደዚህ ያደርጋችሁ ብቻ እዚህ ፕላትፎርም ላይ በቀላሉ መሳተፍ እንዲሁም ደግሞ ቪዛ ካርዳችሁን ማግኘት ትችላላችሁ ማለት ነው። ይሄ በጣም ምርጥ ፕላትፎርም ነው። እንግዲህ በቀጣይ ቪዲዮ ደግሞ ቪዛ ካርዱን ወስጄ እቃዎችን ኦርደር እያደረግኩኝ ማሳያችሁ ይሆናል ማለት ነው። እንግዲህ በቀጣይ ቪዲዮ ደግሞ ቪዛ ካርዱን ወስጄ እቃዎችን ኦርደር እያደረግኩኝ ማሳያችሁ ይሆናል ማለት ነው። ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ማለት ነው። በቀጣይ ምርጥ በምላቸውና አሪፍ በምላቸው ቪዲዮዎች እስክንገናኝ ድረስ መልካም ቆይታ